ሰላም ጋይስ ባለፈው ኢንተርቪው ያደረኩት ልጅ ታውቁታላችሁ ሞተር አመጣልሃለሁ ያልኩት ልጅ ማለት ነው ይሄው አሁን እንግዲህ ኤምኬ ሞተርስ ተገኝቻለሁ ማለት ነው ይህ የሚመስል ባለ 3 እግር ሞተር ልሰጠው ነው ማለት ነው ወንድማችን ደግሞ እዚህ ያለ የሞተር እንዴት አድርጎ እንደሚጠቀምበት ያሳየናል ማለት ነው እስኪ ያሳየኝ ወንድሜ እንግዲህ እንዳልከኝ ማለት ነው አንድ ወንበር አለ እዚህ ጋር ሁለት ሰው መያዝ ይችላል ነው ያልከኝ ሞተር ሁለት ሰው መያዝ ይችላል ናፕ በዚህ ዋው እሺ ከዛ ደግሞ እንደዚህ ቁጭ ይላል ሹፌሩ እዚህ ጋር ይሆናል እዚህ ጋር ሹፌሩ ይሆናል እንደዚህ ማለት ነው እነዚህ ከዛ ተሳፋሪ ደግሞ እዚህ ጋር ነው ቁጭ የሚለው ከኋላ ከዛ እግራቸው በዚህ ይሆናል ማለት ነው እግሩ ወደዚህ ይሆናል በጣም ነው የሚመቸው ግን ሞተር ቆንጆ ነው በጣም ይሄ ምንድነው ነዳጅ ነው ፍሬን ነው ግን አማራጭ ነው በእጅም ስላለ ይሄ ደግሞ ምንድነው እሱ ህፃን ልጅ ይዝበታል እንዴ ህፃን ልጅም ቁጭ ማለት ይችላል ስለዚህ ሶስት ሰው ማለት ነው ሶስት ሰው አንድ አለ እዚህ አንተ ሹፌሩ ከዛ ህፃን ልጅ እዚህ ጋር ይዛል ውይ በእናትህ ሲገርም ምን ያህል ፍጥነት አለው ፍጥነቱ ለአካል ጉዳተኛ ተብሎ ስለተሳበ በሰዓት 25 ኪሎ ሜትር ነው የሚሄደው ናይስ እስከ 80 ኪሎ ሜትር ድረስ ይሄዳል በፉል ቻርጅ አቀበት ነው ይወጣል ይሄ በደንብ 1500 ዋት ነው ቆንጆ ነው በጣም ደስ ያለ ባትሪ ይቆያል አይደል ባትሪው 80 ኪሎ ሜትር ይሄዳል በፉል ቻርጅ ናይስ በጣም ደስ የሚለው ከዛ ደግሞ እቃ መያዣም አለው ከኋላ እቃ መያዣም አለው ዋው እንዴት ነው የምትሰው ኦኬ ሰው ከሌለው እንደዚህ ገፍቶ በራሱ ቁጭ ይልበታል እንደ ሶፋ እስኪ በጣም ደስ የሚለው በጣም ያ ባለ 3 እግር ነው መውደቅ የሚባል ነገር የለም it's amazing ወርጃለሁ ኤምኬ ሞተርስ ጋይስ እንግዲህ ኤምኬ ሞተርስ ነው ይህ ሞተር እኛ እንሰጥልሃለን ብለው ደውሎ እሱ በአካል አግኝተው ነግሮኝ እኔ ደግሞ ያው ያ ልጅን አገኘሁት ማለት ነው እግዚአብሔር ብሎ እና የሞተር ወስደን አሁን እንሰጠዋለን ማለት ነው በጣም ቴንክ ዩ ሶ ማች ባለ 2 እግር ሞተሮች ማለት ነው ኤሌክትሪክ ሞተር ሳይክሎች አመጣላችሁ አዲስ እየመጡ ነው ያሉት አዲስ ለዴሊቨሪ እንዲሆን እና ለግል ስራ የሚሆኑ ሞተር ሳይክሎች አሉ ሙሉ በሙሉ በኤሌክትሪክ የሚሰሩ አሉ የአካል ጉዳተኛ ሆኖ ደግሞ በነዳጅ የሚሰራ አለን ናይስ ያኛው ነው ድንገት ካየኸው እና ይሄ ኤሌክትሪክ ነው አጋጣሚ ሆነው ያኛው ነዳጅ ነው ያኛው ባለ 2 እግር ባለ 3 እግር የኤሌክትሪክ ሞተር ሳይክሎች ባጃጆች አሉ ናይስ ጋይስ እንግዲህ ከዚህ በኋላ ምን ብሎ ቃል ገብቶልኛል መሰላችሁ ሌሎች አካል ጉዳተኞች አብረን ሆነን እናግዛለን ብሎኛልና ስለዚህ የቲክቶክ አካውንት እዚህ ጋር ታጋረጋዋለሁ በተቻላችሁ አቅም ፎሎ ብታደርጉት በጣም ደስ ይለኛል የበለጠም ብዙ ሰዎች መሬት ላይ አሁን ለምሳሌ እንትን የሚያደርጉ አሉ መራመድ የማይችሉ አሉ እነሱ አሁን እንደዚህ አይነት ነገር ቢያገኙ ህይወታቸው የሚቀየር ይመስለኛልና ቃል ገብታል እናረጋዋለን ቴንክ ዩ ሶ ማች ነበር ጋይስ ሞተሯ ይዘናት መተናል እንግዲህ አሁን ሰርፕራይዝ ልናረጋው ነው እየጠበቀን ያለው እዛ ማለት ነው በጣም ነው ደስ የሚለው ስትመች ደግሞ ፍሬን አላት በዚህ ትይዛለህ ከዛ በእግርህ መያዝ ትችላለህ እንደዚህ አሁን ያለነው ቦራ ነው መጫወቻ መስላቸው ሰዎች እንትን እንዳይሉ ብቻ ወይኔ አይ በዚህ ሊዳ እንዲመች አንተ በጣም ኃያል ነው ደግሞ ጎማ በቃ ይሰቀላል ነው የምልህ የት ነው ያለው እሱ ወይኔ ተሾመ በጣም ደስ ይለዋል እግዚአብሔር በጣም የግልግል እኮ ነው የሚሆነው ጋይስ ለሶስቱ ያስቀምጣል ይሄ ባይዘው ወይ እንዴ የታለ ናቢ አባቴ አዲ የኔ አባቴ አመጣ የኔ አባ ችግር የለም ወንድም አለ አሽገቴ የጥምቀትም ቀርቧል ምናምን አዲ የኔ አባት ችግር የለም ወንድም አለ ደስ ብሎኛል ችግር የለም ወንድም አለ ናስኪ ሞክራት ናሳየ ልምጣ አዎ ና ወንድም አለ የታለ ከኤምኬ ወንድማችን እንጥራው እንዴ ፍሬን እዚህ ጋር ነው ያለው ና ለግዝ አይዞ ጸዲ ፍሬን እሷ ፍሬን ነች ይሄኛው ደግሞ የኋላ እግር ፍሬም ነው ፍሬን ከዛ ደግሞ ይሄኛው ደግሞ የፊተኛው እግር ነው መንዳት ከፈለክ እቺ ነው በቃ እንትን የምታረጋት እንደዚህ ና ወንድም ያሳያው ትንሽ ፍሬን እቺ የፊት ነች አልኩት ይሄ የፊት ነው ከኋላ ነው ግን አጀስት አድርግለት እንዳይወድቅ ምን እንዳይወድቅ እሺ አጀስት ያርግ እስኪ ያርግለት ወይ አንዴ ይሞክራትና ችግር የለውም አንተ ያለ ያዝለት ደግፈው ቆይ አዎ ይደግፋል እቺ እዚህ ጋር ላስቀምጥልህ እሺ ያው ትንሽ አሁን ይሄን መካል እቺ እንዳይጋጭ ቦምብ ነው ቆይ እግር ረግጠዋል ይሄ ከረገጥከ ትንሽ እስቲ አሁን አንዴ ነካ ታረጋውና ዎ ቀስቀስ እቺ ነው ደስ ሲል በእናትህ
ወደ ኋላ ትሄዳለች እንዴ? ያዘው አለ። ፍሬን ልቀቃት ግን ቀስ ወደ ፊት ነው። ኧረ ወይኔ ደስ ሲል። ቆይ ቀስ ልጆች ሶሪ ማለት ነው እንደዚህ ና አብዝ ኦ